አሁን በደረሰን እጅግ አስቸኳይ መረጃ 12 የትግራይ ቴሌቪዥን ጋዜጠኞች ከመቀለ በመኮብለል አዲስ አበባ መግባታቸው ተረጋገጠ። በጦርነትና በፖለቲካ ፍጥጫ ውስጥ የመረጃ ጥራት የህልውና ያህል ዋጋ አለው። ፕሮፓጋንዳ ደግሞ የጦርነት መሳሪያዎች በዝምታ የሚሰሩትን ያህል በከፍተኛ ድምፅ ህዝብን የማደንዘዝ አቅም አለው። ዛሬ ከሰሜኑ የሀገራችን ክፍል የተሰማው ዜና ግን ይህንን የፕሮፓጋንዳ ማሽን ክፉኛ ያናወጠ ነው። ቁጥራቸው 12 የሚሆኑ የትግራይ ቴሌቪዥን ጋዜጠኞች ከቆዩበት ተቋም በመኮብለል የፌዴራል መንግስቱ መቀመጫ ወደ ሆነችው ወደ አዲስ አበባ መግባታቸው ተረጋግጧል። እነዚህ ጋዜጠኞች የባለሙያ ነፃነታቸውን ተነጥቀው የጥፋት ልሳን ለመሆን መገደዳቸውን በዝርዝር ይፋ አድርገዋል። ዝርዝር ስልታዊ ትንታኔውን እንመለከታለን። በሌላ ሰበር ዜና በመካከለኛው ምስራቅ ላይ የሚካሄደው የለየለት የአየር ውጊያ ኢራን 2 የአሜሪካ የጦር አውሮፕላኖችን መጣሏን በይፋ አስታወቀች። አንደኛው አውሮፕላን በኢራን ግዛት ሲመታ፣ ሁለተኛው ደግሞ በፋርስ ባህረ ሰላጤ ውስጥ ሰምጠዋል። 2 የአሜሪካ አባላት መናዳቸው ሲረጋገጥ ቢያንስ አንድ ወታደር ደብዛ መጥፋት ዋሽንግተንን ከፍተኛ ድንጋጤ ውስጥ ከቶታል። ዓለም የአሜሪካን የመሬት ወረራ በከፍተኛ ስጋት እየጠበቀች ባለችበት በዚህ ወሳኝ ሰዓት የአየር ላይ ጦርነቱ ወደማይመለስ የቀጥተኛ ፍልሚያ ምዕራፍ ተሸጋግሯል። ዛሬ ከቴህራን የተሰማው ዜና የዋሽንግተንን ወታደራዊ የበላይነት በከፍተኛ ሁኔታ የሚፈታተን ነው። ኢራን 2 የአሜሪካ ዘመናዊ የጦር አውሮፕላኖችን መጣሏ ስታረጋግጥ ጦርነቱ ከሚሳኤል ድብደባ ባለፈ ወደ አሰቃቂ የአየር ላይ ፍልሚያ ማምራቱ የሚያሳይ ነው። የአውሮፕላኖቹ መጋየትና የወታደሮቹ መጥፋት በትራምፕ አስተዳደር ላይ ምን አይነት ስልታዊ ጫና ይፈጥራል? አብረን እናያለን። በሌላ ዜና የቴህራን ጎዳናዎች በደስታ ተናወጡ። የሁለቱ የአሜሪካ አውሮፕላኖች መውደቅ በኢራን ሕዝብ እንደ ብሔራዊ ድል ተቆጠረ። የኢራን ጦር አውሮፕላኖቹን መጣሉን የሀገሪቱ ወታደራዊ አቅም እንዳልደበቀ በተግባር ያሳየበት ስልታዊ መሆኑ ነው ማወጀ። ቴህራን ዛሬ ሌላ መልክ ይዛለች። ለሳምንታት በቦምብ ድምፅና በጭስ ተከባ የቆየችው ከተማ ዛሬ ግን በጭብጨባና በደስታ ጩኸት ተሞልታለች። የአሜሪካ የጦር አውሮፕላኖች ስብርባሪ በፋርስ ባህረ ሰላጤ ውሃ ላይ መንሳፈፉ ከተሰማ በኋላ በኢራን ምድር የታየው ትዕይንት ለዋሽንግተን እጅግ መራራ ነው። ፕሬዚዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም ሙሉ በሙሉ ደቋል ካሉ ጥቂት ሰዓታት በኋላ ቴህራን የሰጠችው ምላሽ የመላውን ዓለም የጂኦፖለቲካ ተንታኞች ግራ አጋብቷል። ቴህራን አሁንም ተገማች ያልሆነ ኃይል እንዳላት ለዓለም እያሳየች ነው። ዝርዝሩን እናየዋለን። በተጨማሪም የኢራን አጸፋ ጥቃት የእስራኤልን ስልታዊ የኢንዱስትሪ ማዕከላትና ከተማ መተላለፊያዎችን አናወጠ። በደቡብ እስራኤል የሚገኝ ግዙፍ የኢንዱስትሪ ተቋም በኢራን ሚሳኤሎች ተመቶ በከባድ ቃጠሎ ውስጥ ይገኛል። የከተማ መተላለፊያዎቹ መጠነ ሰፊ የህንፃ ውድመት እያስተናገዱ ሲሆን ጦርነቱ ወደ እስራኤል የልብ ትርታ በይፋ መዝለቁ ተረጋግጧል። የመካከለኛው ምስራቅ ሰማይ ዛሬ ሌሊቱን በእሳት ተሞልቷል። ለሳምንታት ከዋሽንግተን እና ከቴል አቪቭ የሚሰነዘረው ጥቃት በትዕግስት ሲጠባበቅ የነበረችው ቴህራን አሁን ምህረት ከሌለው አጸፋ የተባለውን እርምጃዋን በተግባር ማሳየት ጀምራለች። ጥቁሩ ደመና ከድንበር አልፎ እስራኤል ስልታዊ የኢንዱስትሪ ዞኖችና ወደ ታላላቅ ከተሞች መዝለቁ የቀጠናውን ኃይል ሚዛን ዳግም የሚገለብጥ ክስተት ነው። ዝርዝር ትንታኔውን እናየዋለን። ዓለም ዛሬ ታላቅ የኢኮኖሚ መፈንቅለ መንግስት አስተናግዳለች። ሩሲያ ከአውሮፓ ጋር የምታደርገው የወደፊት የጋዝና የነዳጅ ሽያጮች ሙሉ በሙሉ በኢራን ገንዘብ ብቻ እንዲፈጸሙ ወሰነች። ሞስኮና ቴህራን የአሜሪካን ዶላርና የአውሮፓን ዩሮ ከመድረኩ ለማስወጣት የነደፉት አዲሱ ስልታዊ ጥምረት ዓለምን ያስደነገጠ ነው። ለ7 አስርት ዓመታት የዓለም የንግድ ቋንቋ ሆኖ የቆየው የአሜሪካ ዶላርና ተከታዩ ዩሮ ዛሬ በሞስኮና በቴህራን ስልታዊ ሴራ ከባድ ምት አርፎባቸዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባስተላለፉት ድንገተኛ ትዕዛዝ ሩሲያ ለአውሮፓ ሀገራት የምታቀርበው ነዳጅና የተፈጥሮ ጋዝ ክፍያው የሚፈጸመው በኢራን ሪያል መሆኑ አውጀዋል። ሞስኮ ለምን የኢራንን ገንዘብ መረጠች? አውሮፓ ስለዚህ ምን አይነት ምላሽ ይኖራታል? በዝርዝር እንመለከታለን። የእስራኤል አየር ኃይል በምስራቅ በሊባኖስ የሚገኙ ስልታዊ ይዞታዎችን በከባድ ቦምቦች ደበደበ። ጥቃቱ በቤቃ ሸለቆ የሚገኙ የህዝቦላ ወታደራዊ ማከማቻዎችና የሎጂስቲክ መረቦችን ኢላማ ማድረጉ ተገለጸ። እስራኤል በደቡብና በምስራቅ ካሉ ተፈናቃዮቿ ጋር የለየለት ፍልሚያ ውስጥ ባለችበት በዚህ ሰዓት አሁን ደግሞ ጥቃቷን ወደ ሊባኖስ ጥልቅ ግዛቶች አስፍታለች። ከጥቂት ደቂቃዎች በፊት በደረሰ መረጃ መሰረት የእስራኤል አውሮፕላን በምስራቃዊ ሊባኖስ ላይ መጠነ ሰፊ የቦምብ ድብደባ ፈጽሟል። ይህንና ሌሎች መረጃዎችን በዝርዝር እናያለን። አብራችሁን ቆዩ። የኢራን ወታደራዊ አመራሮች በወጡት መግለጫ የመጀመሪያው የአሜሪካ የጦር አውሮፕላን በሀገሪቱ ደቡብ ምዕራብ ክፍል በሚገኘው ግዛት ውስጥ በአየር መከላከያ ሚሳኤል ተመቶ ወድቋል። ሁለተኛው አውሮፕላን ደግሞ በፋርስ ባህረ ሰላጤ ላይ ሲያንዣብብ ተመቶ በባህር ውስጥ መስጠሙ ተረጋግጧል። ይህ ክስተት አሜሪካ በኢራን ላይ የምታደርገው የአየር የበላይነት ሙከራ በቴህራን የመከላከያ ስርዓት ብርቱ ፈተና እየገጠመ መሆኑን የሚያሳይ ግልጽ ምልክት ነው። ይበልጥ አሳሳቢው ግን የሰው ኃይል መስዋዕትነቱ ነው።
አሁን በደረሰን መረጃ መሰረት 2 የአሜሪካ ወታደራዊ የበረራ አባላት ከወደቁት አውሮፕላኖች ውስጥ በህይወት ተገኝተው መዳን ችለዋል። ይሁን እንጂ ቢያንስ አንድ ወታደር እስካሁን ድረስ ደብዛው የጠፋ ሲሆን ይህም በፔንታጎን መተላለፊያዎች ከፍተኛ ጭንቀት ፈጥሯል። ወታደሩ በኢራን እጅ ወድቆ ይሆን የሚለው ጥያቄ ዋሽንግተን ለሚያዝያ 6 የመሬት ወረራ እቅድ ተጨማሪ የሆነ ስለንቦና ጫና እየፈጠረባት ነው። ወታደራዊ ተንታኞች እንደሚሉት የጦር አውሮፕላኖች መመታት የአሜሪካ በቀጠና ያለውን ወታደራዊ ስም የሚያጎድፍ ነው። ፕሬዚዳንት ትራምፕ የኢራን ወታደራዊ አቅም ደቋል ካሉ በኋላ እንዲህ ያለ እርምጃ መወሰዱ ቴህራን አሁንም ተገማች ያልሆነ የአየር መከላከያ አቅም እንዳላት ማሳያ ነው። ይህ ክስተት አሜሪካን ወደ ይበልጥ ኃይለኛና ጥምረት የሌለው የመሰረተ ልማት ውድመት እርምጃ ሊገፋፋት ይችላል። የጠፋ ወታደር ዕጣ ፈንታ በመካከለኛው ምስራቅ ለሚቀጣጠለው ታላቅ እሳት ክብሪት ሊሆን ይችላል። አሁን የፋርስ ባህረ ሰላጤ ውሃ በአውሮፕላን ስብርባሪዎች ተሞልቷል። የጠፋ ወታደር ፍለጋ ሲቀጥል የአሜሪካና የኢራን ጦርነት ወደ መጨረሻውና እጅግ አደገኛው የመሬት ውጊያ ምዕራፉን ለመሸጋገር ሰዓታት ብቻ እየጠበቀ ይመስላል። የመጨረሻው ሰዓት ደርሷል። የዲፕሎማሲው ጭንብል ወድቋል። አሁን የሚናገሩት የተመቱ አውሮፕላኖች ፍንዳታና የለየለት ጦርነት ካርታዎች ናቸው። በሌላ ዜና የኢራን ወታደራዊ አመራሮች በሰጡት መግለጫ የአሜሪካ የጦር አውሮፕላኖች መጣላቸውን የሀገሪቱ ኃይሎች አሁንም በአሜሪካና በእስራኤል ላይ የመፋለም አቅም እንዳላቸው ትልቅ ማረጋገጫ ነው ብለዋል። ይህ ንግግር በቀጥታ ያነጣጠረው በፕሬዚዳንት ዶናልድ ትራምፕ የመንግስት ለውጥ ተካሂዷልና ኢራን ደቃለች በሚለው የድል አዋጅ ላይ ነው። ቴህራን ለአጋሮቿና ለጠላቶቿ እያስተላለፈች ያለችው መልእክት ደግሞ ግልጽ ነው። የአየር ክልላችን አሁንም የጠበቀ ነው፣ በመሬት ላይ ለምታቅዱት ወረራም ተመሳሳይ ሲኦል ይጠብቃቸዋል የሚል ማስፈራሪያ ይመስላል። ይህ ህዝባዊ አከባበር በትራምፕ አስተዳደር ላይ ከፍተኛ ስልታዊ ጫና ይፈጥራል። ወታደራዊ ተንታኞች እንደሚሉት የጦር አውሮፕላኖች መመታት የአሜሪካን ወታደሮች የውጊያ ሞራል የሚነካ ከመሆኑም በላይ በኢራን ውስጥ ያለው ህዝባዊ አንድነት ከመቼውም በላይ እንዲጠነክር አድርጎታል። ትራምፕ ስለ መንግስት ለውጥ ሲያወሩ በቴህራን ጎዳናዎች ግን መንግስቱንና ጦሩን የሚደግፉ በሚሊዮኖች የሚቆጠሩ ዜጎች ወጥተዋል። አሁን ጥያቄው አሜሪካ ለዚህ የቴህራን ደስታ ምን አይነት አሰቃቂ የሆነ ምላሽ ትሰጥ ይሆን የሚለው ነው። ፔንታጎን የወደቁትን አውሮፕላኖችና የጠፋውን ወታደር እንደ ምክንያት በመጠቀም በኢራን ሲቪል መሰረተ ልማቶች ላይ ምህረት የሌለው ጥቃት ሊጀምር እንደሚችል ፍንጭ እየሰጠ ነው። የቼዝ ጨዋታው አሁን ወደ መጨረሻውና እጅግ ደም አፋሳሽ ምዕራፍ ተሸጋግሯል። የሰላሙ ወሬ አብቅቷል። አሁን የሚናገሩት የለየለት ጦርነት ከባድ መሳሪያዎች ናቸው። የመጨረሻው ሰዓት እየቀረበ ነው። የዲፕሎማሲው ጭንብል ወድቋል። አሁን የሚናገሩት በቴህራን የሚሰማው የድል ጩኸት እና በዋሽንግተን የታቀደው የታላቁ ወረራ ካርቶች ናቸው። በተጨማሪም አሁን ከመሬት ላይ የሚወጡ መረጃዎች እንደሚያመለክቱት የኢራን ሚሳኤሎች በደቡባዊ እስራኤል ከሚገኘው የኔጌቭ በረሃ ውስጥ የሚገኝ አንድ ወሳኝ የኢንዱስትሪ ማዕከል ኢላማ አድርገዋል። በስፍራ የተከሰተው ግዙፍ ቃጠሎ እስካሁን ቁጥጥር ስር ያልዋለ ሲሆን ይህም የእስራኤልን ምርትና የቴክኖሎጂ አቅም በእጅጉ የሚጎዳ ነው። ኔጌቭ ለእስራኤል መከላከያና ኢንዱስትሪ የነርቭ ማዕከል እንደመሆኑ እዚህ አካባቢ የሚነሳ ማንኛውም እሳት ለቴል አቪቭ ከባድ ስጋት ነው። ነገር ግን ይበልጥ ዓለምን ያስደነገጠው ጥቃቱ ወደ መሃል እስራኤል መዝለቁ ነው። በሁለቱ ከተሞች የሚገኙ ህንፃዎች በኢራን ሚሳኤሎች ተመተው ከባድ ውድመት ደርሶባቸዋል። እነዚህ ከተሞች የእስራኤል የንግድና የመኖሪያ ማዕከላት ናቸው። ቴህራን እነዚህን ስፍራዎች መምረጧ ጦርነቱን ከወታደራዊ ግንባር አውጥቶ ወደ እስራኤል ህዝባዊና ኢኮኖሚ ደህንነት ማሸጋገሯን ያሳያል። ይህ አጸፋዊ ጥቃት የታለመው በእስራኤል ውሳኔ ሰጪዎች ላይ ቀጥተኛ ስለንቦና ጫና ለመፍጠርና የማይበገርነት ትረካቸውን ለመስበር ነው። ወታደራዊ ተንታኞች እንደሚሉት ይህ የኢራን እርምጃ አሜሪካ ልታካሄድ ካሰበችው የመሬት ወረራ በፊት የቀረበ የመጨረሻ ማስጠንቀቂያ ነው። ቴህራን ለአሜሪካና እስራኤል እያስተላለፈችው ያለው መልእክት ግልጽ ነው። የእኛን መሰረተ ልማት ከነካችሁ የእናንተ መሰረተ ልማቶች፣ ኢንዱስትሪዎች ሰላም አያገኙም የሚል ነው። ይህ አዲስ ውጥረት የዓለምን የነዳጅ ገበያና የኢኮኖሚ ደህንነት ዳግም አደጋ ውስጥ ከቶታል። ቴል አቪቭ ለዚህ የልብ ትርታዋን ለመታው ጥቃት ምን አይነት አሰቃቂ የሆነ ምላሽ ትሰጣለች? አብረን እናያለን። ቁጥራቸው 12 የሚሆኑ የትግራይ ቴሌቪዥን ጋዜጠኞች ከቆዩበት ተቋም በመኮብለል የፌዴራል መንግስት መቀመጫ ወደ ሆነችው አዲስ አበባ መግባታቸው ተረጋግጧል። እነዚህ ጋዜጠኞች የባለሙያ ነጻነታቸውን ተነጥቀው የጥፋት ልሳን ለመሆን መገደዳቸውን በዝርዝር ይፋ አድርገዋል። ዝርዝሩ እናያለን። እነዚህ ጋዜጠኞች ያቀረቡት ክስ በመገናኛ ብዙሃን ስነ ምግባር ብቻ ሳይሆን በሀገሪቱ ሰላም ላይ የተደቀነውን አደጋ ቁልጭ አድርጎ የሚያሳይ ነው። ጋዜጠኞቹ እንደገለጹት ጥቅምት 24 2013 ዓ.ም ጀምሮ በሌለ እና ባልተያዘ የድል ዜና የትግራይን ወጣት ወደ እሳት እንዲገባ ሲያደርጉ መቆየታቸው ትልቅ ጸጸት ፈጥሮባቸዋል። ይሁን እንጂ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ተቋሙ አቅጣጫውን ወደ ሰላም ከመመለስ ይልቅ በጦርነት ብቻ የሚገኝ ሰላም የሚል አደገኛ ትርክትን እንዲያሰራጭ ትዕዛዝ እንደተሰጣቸው ገልጸዋል።
ስልታዊ ተንታኞች እንደሚሉት በትግራይ ክልላዊ መንግስት የተሾሙት አዳዲስ አመራሮች የሚዲያ ተቋሙን እንደ ቀድሞ የጦርነት ቀስቃሽ መሳሪያዎች ለመጠቀም መቁረጣቸውን ያሳያል። ጋዜጠኞቹ እንዳጋለጡት የፌዴራሉ መንግስት ለሰላም ስምምነቱ እያከናወነ ያለውን ተግባር በመገልበጥ መንግስት ለስምምነቱ ተገዢ አይደለም በሚል የሐሰት ዘገባዎች እንዲሰሩ ግፊት ተደርጎባቸዋል። ይህ ተግባር በክልሉና በፌዴራል መንግስቱ መካከል ያለውን እምነት በማሸርሸር ዳግም ወደማይፈለግበት ግጭት ለመግባት የሚደረግ ስልታዊ ዝግጅት ይመስላል። የጋዜጠኞቹ መኮብለል በሁለት መንገድ የኃይል ሚዛኑ ይለውጠዋል። አንደኛው በክልሉ ውስጥ የሚሰሩ ሌሎች ጋዜጠኞችና ባለሙያዎችም ተመሳሳይ የህሊና ጥያቄ እንዲሰነዝሩ በር ይከፍታል። ሁለተኛው ደግሞ የፕሮፓጋንዳ ማሽኑ በራሱ ሰዎች መጋለጡ ህዝቡ ከሚዲያው የሚገኘውን መረጃ በጥብቅ ጥርጣሬ እንዲመለከት ያደርገዋል። ጋዜጠኞቹ የኢትዮጵያ ህዝብ ይቅር እንዲለን እንማጸናለን ማለታቸው በመረጃ ግንባር ላይ የከፈተው የውሸት ምሽግ እየተናደ መሆኑን የሚያሳይ ትልቅ ምልክት ነው። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህንን ይመስላል። መረጃው ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፉን ይግለጹ። ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ በሌላ ጥልቅ ትንታኔ እስክንገናኝ ድረስ ሰላም ለዓለማችን ይሁን።